ዛሬም ስለ በሬ ማድለብ አንድ ተሞክሮ ልሰጣችሁ ብቅ ብያለሁኝ። ሰላም ሰላም፣ እንደምን አላችሁ? እኔ በጣም ሰላም ነኝ። ዛሬም እንግዲህ ካሳለፍኳቸው ነገሮች ደግሞ አንዱን እያልኩኝ ወደ እናንተ እያደረስኩ ነው የምገኘው። እስቲ ዛሬም ደግሞ ስለ ክረምትና ስለ በሬ ማድለብ ደግሞ ልንገራችሁ። በቀጣይ ደግሞ ስለ ፍየሎች እመጣለሁ። ከዛ ወደ በጎች፣ ከዛ ወደ ወተት ላሞች እያልን እቺን ክረምት እንዴት ልናሳልፋት እንደሚገባ በደንብ እስቲ እናነሳዋለን። እኔን ትንሽ እየደበሩኝ ያሉ ነገሮች ወይም እያስደበሩኝ ያሉ ነገሮች አሉ። አሁን ይሄ ዝናብ እያስደበረኝ ነው ለእኔ፣ በተለይ በዚህ በማድለብና በፍየሎች ላይ። ስለዚህ ሁለቱን እንዴት አድርጌ እንዳስታረቅኳቸው ግን ዝናብና ብርዱን ከማድለብ ስርዓት ጋር፣ ዝናብና ብርድ ከፍየል እርባታ ጋር ከማሞከት ጋር እንዴት እንዳስታረቅኩኝ በሂደት እንማማራለን ማለት ነው። ስለዚህ ዛሬ ስለ በሬዎች ላንሳላችሁ። በሬን በተመለከተ እንግዲህ ከዚህ ቀደም ጭቃ ላይ እንደማደልብ ከኔ ተሞክሮ እንድትወስዱ ብዬ በደንብ በሰፊው ነግሬያችሁ ነበረ። አሁን ደግሞ ከዚህ ከማድለብ ጋር ከበሬዎች ማድለብ ጋር ተያይዞ ልዩ ጥንቃቄ ይፈልጋል። እንግዲህ አብዛኞቻችን እኔን ጨምሮ ለመስከረም ነው የምናወጣቸው አይደለ? እነዚህን ያስገባናቸውን እጃችን ላይ ያሉትን ከዛ ወደዚህ የማውጣት እድላችን በጣም ጠባብ ነው። ምናልባት ከመጠን በላይ የክብደት መጨመር ካልፈተነን በስተቀር ሁላችንም ዓላማችን በዛ ነው ብዬ አስባለሁኝ። አሁን እጃችን ላይ ያሉ ከብቶች የሚወጡት በዚህ ጊዜ ነው። ስለዚህ ከዚህ ጋር ተያይዞ እስከዛው ጊዜ ድረስ ግን የሁላችንም በረት በጣም ጥሩ ነው አይባልም፣ ወይም ደግሞ የሁላችንም በረት በጣም በጥሩ ሁኔታ ተሰርቷል አይባልም። የኔን አይታችሁታል መቼም። ቀድሜ እኔን ያሳየኋችሁ በጣም ደካማ የምትባል ትንሽ ሼድ ነች። በከባድ ንፋስ ትጠቃለች። በጣም ወጨፍ ይገባበታል፣ በጣም ዝናብ ይገባበታል። ስለዚህ ክረምት ላይ እንዴት መስራት አለብን የሚለውን በደንብ ለመነጋገር ዛሬ መጥቻለሁ ማለት ነው። ይሄውም ደግሞ ትልቁ ማድረግ የሚኖርብን ነገር ምንድን ነው? ከብቱ በምንም አይነት ተአምር ሊረጥብ አይገባም። በዚህ ሰዓት ላይ ሊረጥብ አይገባም። በቃ በምንም አይነት መልኩ ከፈለጋችሁ ጉዝጓዝ አንጥፉለት፣ ጭድ ማድረግ ትችላላችሁ፣ ሰጋቱራ ማንጠፍ ትችላላችሁ ወለሉ ላይ። ለእናንተ እንደውም ይቻላል። የእናንተ ኦልሞስት ኮንክሪት ነው ብዬ አስባለሁ የሁላችሁም። ነገር ግን የኔ ጭቃ ነው እንደምታዩት፣ ግባ አድርግበት ምናምን ብዙ የሚያስኬድ አይደለም። ስለዚህ የእናንተ ስለሚቻል ጉዝጓዝ እያደረጋችሁ ብትጠቀሙ የበለጠ ትጠቀሙበታላችሁ። ከብቱን ጤንነት ትጠብቃላችሁ፣ ምቾት ታሟላላችሁ። ነገር ግን ይህንን የማታደርጉ ከሆነ ዝናብ ላይ አቁማችሁ ዝናብ አስደብድባችሁ እሱ ደርቆ ወደ ሁኔታው ሲመለስ ራሱ ከግማሽ ቀን በላይ ይፈጅበታል። ከብቱ በልቶ እንዳልበላ ነው የሚሆነው። በልቷል እኮ ጠዋት ቁርሱን እኮ ግጥም አድርጎ በልቷል። ነገር ግን አልበላውም ብሎ ነው የሚክደው። ለምን? እውነት አለው። እሱም ያንን የረጠበ ሰውነቱን ያ የሰውነት አካላቱ ሙሉ በሙሉ ሲንቀጠቀጡ የነበሩትን ሰውነት ከበላው ላይ ነው ኢነርጂው ወስዶ እነሱን ሜንቴን የሚያደርገው ማለት ነው። ትክክለኛ የሰውነት ሙቀቱን ማምጣት የሚችለው በበላው ነው። ምንም ማድረግ አይችልም እሱ። ስለዚህ ከዚህ ጋር ተያይዞ በምንም አይነት መልኩ እርጥበት ሊነካው አይገባም። ደረቅ ቦታ ላይ አስቀምጡት። ሌላው አመጋገብ ላይ በተመለከተ ደግሞ የሆነ ነገር ደግሞ ጠቆም ላድርጋችሁ። አመጋገብን በተመለከተ አሁንም በፊት ከመመግቡት የተሻለ መግቡ። አሁን ደግሞ ለዚች ለ2 ወር ገደማ በደንብ መግቡ። ለምን መሰላችሁ? በፊት ላይ እንዳልኳችሁ ከፀሐይ ሙቀት ጋር ወይም ደግሞ ካለው ከአካባቢ ሙቀት ጋር ተያይዞ ጥሩ በቀላሉ ትንሽ በልቶ የሆነ ነገር መስራት ወይም ደግሞ ማስተካከል ይችል ነበር። ነገር ግን አሁን በዚህም በብርድ ሰዓት በጣም ብዙ በልቶ ነው ማስተካከል የሚችለው። ስለዚህ ከዚህ ጋር ተያይዞ አመጋገባችን ሊሆን የሚገባው ምንድን ነው? በጣም በተሻለ የኢነርጂ አወሳሰዱን ከፍ ማድረግ ያስፈልጋል። ኢነርጂ ተኮር የሆኑ አይነት የበቆሎ ገለባ፣ ፍሩሽካ መሰል ነገሮች በስፋት ካርቦሃይድሬትን ይወክላሉ። በዚህ በኢነርጂ ኮንተንታቸው በጣም ከፍተኞች ናቸው። በቆሎ፣ ፍሩሽካ ተጠቃሽ ናቸው። እነዚህ የበዙባቸውን አይነት መኖዎች መጠቀም የዚችን ክረምት እንዲያሻግራችሁ ያደርጋል ማለት ነው። ስለዚህ በዚህ በከብት ማድለብ ስርዓት ላይ ያላችሁ ካላችሁ በዚህ በሽሆናቸው መካከል ላይ ያለ ጽዳት ያስፈልጋቸዋል ከብቶች። ልብ ማለት ያለባችሁ ደግሞ አንድ ነገር ጠቁማችሁ፣ ቢያንስ በትንሹ 800 ግራም፣ በትንሹ ነው ነገራችሁ፣ 800 ግራም በየቀኑ ይጨምራል የእናንተ ከብት በአግባቡ ከተያዘ ማለት ነው። 800 ግራም በየቀኑ የሚጨምር ከብት 3 ወር እናንተ ጋር ቢቆይ ሰውነቱን መሸከም ይከብደውና እግሩ ላይ ከፍተኛ ጫና፣ ሽሆና የምንለው ፓርት ላይ ከፍተኛ ጫና ይኖርበታል። እግሩ ሽሆናው ጤነኛ ካልሆነ ግን ገበያ ላይ ትበላላችሁ። በቃ ምንም ሌላ የምላችሁ ነገር የለም። ትበላላችሁ። አንካሳ ነው የሚሆነው።
አንካሳ ነው የሚሆነው። በቃ ሽሆናው መቋቋም አይችልም። እንዳለ ጫናው እግሮቹ ላይ ነው የሚሆነው። ከእግርም ደግሞ ሽሆና የሚለው ፓርት ላይ ነው። ሽሆና የሚባለው ፓርት ላይ ነው። ኮቴን የሚባለው አላውቅም። ሽሆና በትክክለኛው አማርኛ ሽሆና ነው የሚባለው። እዛ ላይ ያርፋል። ስለዚህ ሸንካላ ይሆናል። ይሄ በቃ መራመድ የማይችል አንካሽ ይሆናል። ይሄ ደግሞ ገበያ ላይ አይፈለግም፣ አይወደድም፣ አይን አይስብም። ተራምዶ ዘብለል እያለ መሄድ አለበት። በቃ የሆነ ግርማ ሞገሱን ይዞ አረማመዱ ጥሩ መሆን መቻል አለበት። ያኔ ነው ፍላጎት የሚኖረው። ከብቱም መቼም ሳያንቀሳቀሰው የሚገዛችሁ የለም። መሄድ ይችላል መራመድ ይችላል ወይ ተብሎ ይታያል እኮ። ስለዚህ ከዚህ ጋር ተያይዞ እንዳትሸወዱ። እዚህ በእርጥበት በጭቃ ላይ የምትይዟቸው ከብቶችን ሽሆናቸው እየተያዘ በእግር እንደ ጥንቃቄ በተሞላበት መልኩ እንዳይረግጧችሁ። የፊት እግር ችግር የለውም። የኋላ እግር ግን አመል ያለባቸው ከብቶች ጥርሳችሁን ሊያራግፉላችሁ ይችላሉ። ስለዚህ በጣም ጥንቃቄ ይፈልጋል። በብልሃት አድርጉት። በቃ በዘዴ በሰው ኃይል ጠርታችሁ በዚህ አንዱን እግር አስራችሁ አንዱን ባላንስ እንዳይስት አድርጋችሁ እሱም ደግሞ እንዳይወድቅባችሁ እንዳይጎዳ፣ እንዲሁም ደግሞ የራሱ የሆነ ቤት ወይ አጥርና አጥር መካከል አስገብታችሁ ወይ ራሳችሁ ሰርታችሁ ብቻ በሆነ አይነት መንገድ እግሩን በቀላሉ ሽሆናው መካከል ለማየት የሚመቻችሁ አይነት ቢሆን የተሻለ ነው ማለት ነው። ይህንን በዚህ መልኩ ማስተካከል ያስፈልጋል። እዚህ ሽሆናና ሽሆና መካከል እነዚህ ሁለቱ ጥፍሮች መካከል እነ ፉትሩት የመሳሰሉ ነገሮች የሚከሰቱበት አሁን ነው ጊዜያቸው አሁን ነው። ስለዚህ እርጥበት በበዛ ቁጥር እርጥበት ላይ ረጅም ጊዜ በቆመ ቁጥር በተኛ ቁጥር ለፓራሳይት በጣም ተጋላጭ ይሆናል። ቆዳው አያምርም። እጠቡኝ ይላል በየጊዜው። በዚህ በብርድ ደግሞ ካጠባችሁት ፊድ ኢንቴኩ በጣም ከፍተኛ ይሆናል። ጌን የሚያደርገው በጣም አነስተኛ ይሆናል። ስለዚህ ስራው የተሳካ አይሆንላችሁም። ስለዚህ እንደነዚህ አይነት በሽታዎችም እንዳያጠቁት የሆነ ከዚህ ከምቾት እንዳይወጡ፣ ያ ማለት ፊድ ኮንቨርዥን ሬሾ የሚባለው ኤፍሲአሩን በጣም ፐርሰንቱን ያወርድባችኋል። በልቶ ይቅርታ ቅድም እንዳልኳችሁ ኤፍሲአሩን ያወርድባችኋል። ይሄ ማለት ተመግቦ ምን ያክል ጨመረ? 800 ግራም አላልኳችሁም ቅድም በአማካኝ በትንሹ። ስለዚህ ይህቺን 800 ግራም ወደ 600 ግራም ቢቀንስብን እጃችን ላይ 4 ወር ሊቀመጥ ነው ከብቱ። 4 ወር ከ15 ቀን 5 ወር ሊቀመጥ ነው። አላያችሁም? አንዳንድ ሰዎች 2 ዓመት ነው የምመገበው ሲሉ ያ ማለት 100 ግራም በየቀኑ እየጨመረ ማለት ነው፣ እንደ ዶሮ ማለት ነው። ስለዚህ ከዚህ ጋር ተያይዞ ያ እንዳይፈጠርብን ከብቶቻችንን በምቾት ብንይዛቸው በተቻለ መጠን ጣሩ። እቺ ክረምት እስክታልፍ ድረስ ምናልባት ፋሲሊቲው የማይመችበት ቦታ ላይ ሊሰሩ ትችላላችሁ። እቺ ጊዜ ታልፋለች። ስለዚህ የሚቀጥለውን አዲስ ፀሐይ ለማግኘት ወይም ደግሞ አዲስ ብርሃን ለማግኘት እቺኛዋን ግን ከብቶቻችሁ ሳይጎዱ ለመስከረም ማብቃት፣ ለዘመን መለወጫ ማብቃት ይጠበቅብናል። መልካም እድል። በጣም ቢዚ ስለሆንኩ ነው ከብቶቼ መሀል ቆሜ ይህን ቪዲዮ ብሰራላችሁ እያሳየዋችሁ በጣም ደስ ይለኝ ነበር። ይሄ ማወራላችሁን ነገር እያንዳንዱን እየጠቆምኳችሁ ባስተምራችሁ በጣም ደስ ባለኝ ነበር። ነገር ግን በጣም ከጊዜ ማጣት የተነሳ ነው። የሚቀጥሉትን ቪዲዮዎች ግን ሙሉ በሙሉ በፕራክቲካል በሆነ መንገድ ላሳያችሁ የምፈልገው በተለይ ከመኖ አሰራር ጋር ተያይዞ በተለይ መኖ እንዴት ይዘጋጃል ከሚለው ጋር ተያይዞ እዛው በሬዎቼ ጋር ያለውን የምጠቀመው መኖ ለማሳየት ፍላጎት ነበረኝ። ነገር ግን ጊዜ ማጣት እነዚያ ነገሮች ጎድተውኛል ማለት ነው። ስለዚህ ከዚህ ጋር ተያይዞ ወደ እናንተ ማቀርበው መረጃ ይሆናል። ምናልባት ግን ራቅ ስላልኩባችሁ ለወዳጅ ዘመዶቻችሁ ሼር አድርጉ። ይሄንን ሰብስክራይብ እያደረጋችሁም ያልሆናችሁ ደግሞ አዲስ ከሆናችሁ እንስሳን በተመለከተ ከሆነ በደንብ የምናወራበት ቻናል ነው። ሰብስክራይብ አድርጉ። ሰላም።